ፍስሐ ኮነ በእንተ ልደታ ለማርያም በባርነት ሳለ ኃጢአት ባለም ነግሣ በድንግል መወለድ ቀረልን አበሳ እግዚአብሔር መረጠ ብትሆኚ እናቱ ይኸው ተፈጸመ የዳዊት ትንቢቱ ፍስሐ ኮነ ፍስሐ ኮነ በእንተ ልደታ ለማርያም የሰው ልጆች ተስፋ የአዳም ሕይወት የኢያቄም የሐና ፍሬ በረከት ምክንያተ ድኅነት ኪዳነ ምሕረት ድንግል ተወለደ የጌታዬ እናት ፍስሐ ኮነ ፍስሐ ኮነ በእንተ ልደታ ለማርያም በሔዋን ምክንያት ያጣነው ሰላም ዛሬ አገኘነው በድንግል ማርያም የምስራችን በር ሐዘናችን ይጥፋ ተወልዳለችና የዓለም ሁሉ ተስፋ ፍስሐ ኮነ ፍስሐ ኮነ በእንተ ልደታ ለማርያም ፍስሐ ኮነ ፍስሐ ኮነ በእንተ ልደታ ለማርያም ፍስሐ ኮነ ፍስሐ ኮነ በእንተ ልደታ ለማርያም በባርነት ሳለ ኃጢአት ባለም ነግሣ በድንግል መወለድ ቀረልን አበሳ እግዚአብሔር መረጠ ብትሆኚ እናቱ ይኸው ተፈጸመ የዳዊት ትንቢቱ
ይጥፋ ተወልዳለችና የዓለም ሁሉ ተስፋ ፍስሐ ኮነ ፍስሐ ኮነ በእንተ ልደታ ለማርያም ፍስሐ ኮነ በእንተ ልደታ ለማርያም ፍስሐ ኮነ በእንተ ልደታ ለማርያም ኃጢአት ባለም ነግሣ በድንግል መወለድ ቀረልን አበሳ እግዚአብሔር መረጠ ብትሆኚ እናቱ ይኸው ተፈጸመ የዳዊት ትንቢቱ ፍስሐ ኮነ በእንተ ልደታ ለማርያም የሰው ልጆች ተስፋ የአዳም ሕይወት የኢያቄም የሐና ፍሬ በረከት ኪዳነ ምሕረት ድንግል ተወለደ የጌታዬ እናት ፍስሐ ኮነ በእንተ ልደታ ለማርያም በሔዋን ምክንያት ያጣነው ሰላም ዛሬ አገኘነው በድንግል ማርያም የምስራችን ሐዘናችን ይጥፋ ተወልዳለችና የዓለም ሁሉ ተስፋ ፍስሐ ኮነ በእንተ ልደታ ለማርያም
ፍስሐ ኮነ በእንተ ልደታ ለማርያም ፍስሐ ኮነ በእንተ ልደታ ለማርያም በባርነት ሳለ ኃጢአት ባለም ነግሣ በድንግል መወለድ ቀረልን አበሳ ብትሆኚ እናቱ ይኸው ተፈጸመ የዳዊት ትንቢቱ ፍስሐ ኮነ በእንተ ልደታ ለማርያም በዚህ በእናታችን በቅድስት ድንግል ማርያም ስም እንድንሰበሰብ አምላክ መሰባሰባችን ሁላችንም ወላዲተ አምላክን በረከት ያንተን ቸርነት የምንቀበልበት የተባረከ የተቀደሰ ሰላማዊ የሆነ ስብስብን ጉባኤ እንድታደርግልን ፈቃድ ይሁንልን። በሰላም እንዳስጀመርከን በሰላም እንድታስፈጽመን አምና እንደዚሁ እንደተሰባሰብን በሰላም አሳልፈን ዛሬ እንዳደረስን በዛሬ ዓመት ደግሞ ተዋሕዶ ሃይማኖታችን ኢትዮጵያ ሀገራችን ቤተክርስቲያን ፈተና የሚያመጡበት አገር ሁላችንንም እንደዚሁ የዛሬ ዓመት እንድታደርሰን ፈቃድ ይሁንልን። በሰላም እንዳስጀመርከን በሰላም እንድታስፈጽመን ከክፉ ነገር ሁሉ እንድትጠብቀን እያልን ስምህን እንጠራለን። አባታችን ሆይ በሰማያት የምትኖር ይቀደስ እግዚአብሔር ከአንቺ ጋር ነውና በዳር ያላችሁ ሰዎች በሙሉ ወደዚህ ጠጋ በሉ። በዳር ያላችሁ በሙሉ ወደዚህ ወደ ድንኳኑ ገባ በሉ። አንደኛ ከሙቀቱ ይቀንስላቸው። አሁን ከዚህ በኋላ ማውራት አይቻልም። በኋላ
ሰላምታም ትሰጣላችሁ። ስለዚህ ታስብላችሁ አዳምጡ። ይገባል። በዳር ያላችሁ ሰዎች ወደዚህ አስገቧቸው። ኦኬያ አጥፋኛት ያዛም አንዱ ባይክ ተጠቀማችሁ ተብሎ ነው እዚህ አካባቢ ፈቃድ ካላስፈቀዳችሁ ስለተባለ ነው። የሚቀጥለው ዓመት ግን አስፈቅደን ምናልባት ይህንንም ቦታ ለወደመድ ያሰቀን ሊሆን ይችላል። አንድ ምሳሌ ልንገር። እንዳቀረዛው ሄዳለ ሳንዲያጎ የምታስታውሱ ከሆነ ዛሬ 6-7 ዓመት እንደዚህ አይነት ችግር ነበር እና በኋላ ላይ ብዙ አይነት ችግር ያለፈው ያ መስቀል በዓል ሲያልቅ ስናከብር ማለት ነው። ድምፅ ማሰማት አይቻልም፣ መጮህ አይቻልም። የሆነ ድንበር ሰጥተውን ነበር የምንሄደው። የአሁኑ ቀርቶ የመስቀል ቀን የኢትዮጵያ ቀን ተብሎ ተሰይሟል እና አንዳንድ ጊዜ ችግር ሲበዛ እግዚአብሔር አምላክ መፍትሄውን ያሳየናል ማለት ነው። ስለዚህ የሚቀጥለው ዓመት እኛም በደንብ እንድንሰራ ፈቃዱንም እንድንጠይቅ በስርዓቱም እንድንሄድ ያደርገናል። ይሄ በጣም ጥሩ አጋጣሚ ነው ለሁላችን እና የሚቀጥለው ዓመት እንግዲህ እግዚአብሔር አምላክ ያደርግልናል ብለን እናምናለን። ካለምንም አይነት ችግር በማይክሮፎን እንናገራለን ማለት ነው። አሁንም ቢሆን ትንሽ ቀነስ አድርገን ማይክሮፎን እንጠቀማለን። ይሄ ነው ያለው። አባቶቻችን በመካከላችን ተገኝተዋል። እንግዲህ አስተዋውቃቸዋለሁ። አባታችን መላከ አራያም፣ አባታችን አባ አብርሃም የቅድስት ማርያም ቤተክርስቲያን አስተዳዳሪ፣ አባታችን ሊቀ ጉባኤ አባ ሳሙኤል የቅድስት ኪዳነ ምሕረት የቅድስት ማርያም ቤተክርስቲያን ስብከተ ወንጌል ኃላፊ አስተዳደር አገልጋይ ካህን፣ አባታችን መላከ ጽዮን ቆሞስ አባ ሩይ የቤዛ ብዙኃን ቅድስት ኪዳነ ምሕረት ቤተክርስቲያን አስተዳዳሪ በመካከላችን ተገኝተውልናል። ወንድሞች ዲያቆናት አሉ። እግዚአብሔር አምላክ እያለንበት ሰብስቦ ይህችን ጊዜ ባርኮና ቀድሶ ስላደረሰን ስሙ የተመሰገነ ይሁን። አሜን። እናቶች እንኳን ከእመቤታችን የልደት ቀን ጋር የእናንተን መታሰቢያ እንኳን ያደረገላችሁ መልካም የእናቶች ቀን ይሆንላችሁ እንላለን። አንድ መዝሙር አብረን እንዘምራለን። ከዛ በኋላ ወደሚቀጥለው መርሃ ግብራችን እንሄዳለን። እግዚአብሔር ይመስገን ይህችን ቀን ቀድሶ የሰጠን የሚለውን መዝሙር ለመዘመር በአብ በወልድ በመንፈስ ቅዱስ ስም አምላክን በወለደች በእመቤታችን በቅድስት ድንግል ማርያም አማላጅነት አምነን እንዘምር። እግዚአብሔር ይመስገን ይህችን ቀን ቀድሶ የሰጠን እግዚአብሔር ይመስገን ይህችን ቀን ቀድሶ የሰጠን ከያለንበት ሰብስቦ ለዚህ ያደረሰን ከያለንበት ሰብስቦ ለዚህ ያደረሰን ከያለንበት ሰብስቦ ለዚህ ያደረሰን ከያለንበት ሰብስቦ ለዚህ ያደረሰን እግዚአብሔር ይመስገን ይህችን ቀን ቀድሶ የሰጠን እግዚአብሔር ይመስገን ይህችን ቀን ቀድሶ የሰጠን ከያለንበት ሰብስቦ ለዚህ ያደረሰን ከያለንበት ሰብስቦ ለዚህ ያደረሰን ከያለንበት ሰብስቦ ለዚህ ያደረሰን ከያለንበት ሰብስቦ ለዚህ ያደረሰን እግዚአብሔር አምላካችን ከያለንበት ሰብስቦ ለዚህ ስላደረሰን ስሙ የተመሰገነ ይሁን። እኔ ይህ ጉባኤ እንዴት እንዳደገ ሳስበው ይገርመኛል። እዚህ ቦታ ላይ ማክበር ስንጀምር እግዚአብሔር አምላክ ፈቅዶ እዚህ ነበርኩ እና እዛች አካባቢ አንድ ትንሽ 2-3 ድንጋዮችን መርጠን ተሰብስበን ነው በዓሉ የተጀመረው።